ሰሞኑን የዓለም ባንክ ይፋ ባደረገው መረጃ መሰረት የኢትዮጵያ ብሔራዊ ባንክ ያወጣቸው አዳዲስ ፖሊሲዎች የጥቁር ገበያ ሐዋላን እጅግ በከፍተኛ ሁኔታ እያዳከሙት ይገኛሉ ብለዋል። በተለይ የማክሮ ኢኮኖሚ ማሻሻያ በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ የታለመ ቢሆንም በዛሬው ዕለት ዶላርን ጨምሮ ዲርሃም፣ ዲናር እንዲሁም የተለያዩ የዓለም ሀገራት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ግንቦት 3 2018 ዕለታዊ ወቅታዊ የምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ ጨምሯል ወይስ ቀንሷል፣ እንዲሁም በባንክ ጨምሯል ወይስ ቀንሷል የሚሉትን በጥቁር ገበያ የ16 ሀገራትን በባንክ የ8 ሀገራትን መረጃ አካተን በጠዋቱ ተከስተናል። እንግዲህ ከሰሞኑ በተለይ በዚህ 3-4 ቀናት ውስጥ እጅግ በከፍተኛ ሁኔታ የጥቁር ገበያ እየቀነሰና እየወረደ ያለበት ነው። ለመሆኑ በዛሬው ዕለትስ የጨመሩም የቀነሱ ሀገራቶች ካሉ አንድ ባንድ ወደ እናንተ የምናደርስ ሲሆን ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 183 ብር ከ55 ሳንቲም ሲመነዘር 100 የአሜሪካ ዶላር 18355 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 128 ብር ከ65 ሳንቲም ሲመነዘር 100 የካናዳ ዶላር 12865 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ብዙዎቻችሁ ከሰሞኑም እንዲሁም በባለፈው ሳምንት ከሮሃ ፎሬክስ ጋር በተያያዘ በኮመንት የምትጠይቁት አለ። የሮሃ ፎሬክስ የምንዛሬ ዋጋ በተለያዩ የዓለም ሀገራት ሆናችሁ ገንዘብን መላክም ሆነ መቀበል አይችልም። ነገር ግን ገንዘብን ወደ ሀገር ቤት ይዛችሁ ስትመጡ ካሉት ባንኮች እጅግ በከፍተኛ ሁኔታ የምንዛሬ ዋጋ ተመን ላይ እንግዲህ የምትጠቀሙበት መሆኑ ነው። ያ ማለት ቢሮው ጋር በአዲስ አበባ እንዲሁም በክልል ከተሞች ስላሉ በአካል ቀርባችሁ ጥሩ የምንዛሬ አገልግሎት ማግኘት ትችላላችሁ ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 213 ብር ከ90 ሳንቲም ሲመነዘር 100 ዩሮ 21390 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊን ስንመለከት 256 ብር ከ66 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25666 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 47 ብር ከ92 ሳንቲም ሲመነዘር 100 የሳውዲ ሪያል 4792 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 48 ብር ከ72 ሳንቲም ሲመነዘር 100 የዱባይ ድርሃም 4872 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 601 ብር ከ88 ሳንቲም ሲመነዘር 100 የኩዌት ዲናር 60188 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 136 ብር ከ10 ሳንቲም ሲመነዘር 100 የስዊስ ፍራንክ 13610 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 500 ብር ከ90 ሳንቲም ሲመነዘር 100 የባህሬን ዲናር 50 ሺህ ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 261 ብር ከ40 ሳንቲም ሲመነዘር 100 የጆርዳን ዲናር 26140 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 497 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 49000
710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 132 ብር ከ10 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13210 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ20 ሳንቲም ሲመነዘር 100 የቻይና ዩዋን 2520 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 59 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 5920 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ወደ እናንተ አድርሰናል ማለት ነው። ሌላው እንግዲህ ከህጋዊ ባንኮች መካከል የሮሃ ፎሬክስን ስንመለከት አንድ የአሜሪካ ዶላር 175 ብር ከ52 ሳንቲም ገዝቶ 179 ብር ከ10 እየሸጠ ይገኛል። የእንግሊዝ ፓውንድን 231 ብር ከ26 ገዝቶ 235 ብር ከ88 እየሸጠ ይገኛል። ዩሮን ስንመለከት 201 ብር ከ93 ሳንቲም ገዝቶ 205 ብር ከ80 ሳንቲም እየሸጠ ይገኛል። የቻይና ዩዋንን ስንመለከት 24 ብር ከ70 ገዝቶ 25 ብር ከ19 እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ40 ገዝቶ 47 ብር ከ27 እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ45 ገዝቶ 48 ብር ከ41 እየሸጠ ይገኛል። የስዊስ ፍራንክን 218 ብር ከ67 ገዝቶ 223 ብር ከ04 እየሸጠ ይገኛል። የሳውዝ አፍሪካን 8 ብር ከ82 ገዝቶ 9 ብር ከ99 እየሸጠ ይገኛል። የአውስትራሊያ ዶላርን 111 ብር ከ10 ገዝቶ 117 ብር ከ40 እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ እንዲሁም በዛሬው ዕለት የጥቁር ገበያ የጨመሩም የቀነሱም ሀገራቶች ካሉ እነሱን በንጽጽር ወደ እናንተ አደርሰናል ማለት ነው። ከሰሞኑ እንግዲህ አሁንም በተደጋጋሚ የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ እየተደከመ ያለበት ነው። በተለይ ከሰሞኑ የዓለም ባንክ ይፋ ባደረገው ሪፖርት መሰረት ኢትዮጵያ ከጥቁር ገበያ ሐዋላ ጋር ተያይዞ ያላቸውን የብሔራዊ ባንክ አዳዲስ መመሪያዎች እጅግ በከፍተኛ ሁኔታ እያዳከመው እንደሚገኝ ተገልጿል። ይህም ለሀገራችን እጅግ በጣም መልካም ነው እያልኩኝ ሁላችሁም ቪዲዮን ላይክ ሼር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩ ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝር ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።